ትርፋማ የህክምና ገበያ እንደሆነ ይመሰከርለታል። የገበያው መፈለግ ፊልዱንም ራሱ እየሳበው እየጨመረ ይሄዳል። ሰዎች ይህንን ለምን ያደርጋሉ? ይሄ በጣም ጥሩ ጥያቄ ነው። አንድ ሰው ስለ ራሱ ገላ ያለው አመለካከት የተሳሳተ አይደለም። ሰዎች ብዙውን ጊዜ ፈቅደው የተወሰነ አካላችን ይሄ አላማረንም። እኔ ለምሳሌ አሁን ከጊዜ በኋላ መላጣ ሆኛለሁ። ምናልባት እኔ ጸጉር ቢኖረኝና ብፈልግ ከምላጨው የተጨማደደን ወጥሮ ምናምን እንደገና ቦታው ላይ ማሰር ማለት ነው። ፕላስቲክ ሰርጀሪ በአመታት ውስጥ ተሻሽሎ አሁን ያለንበት ዘመን ላይ ደርሷል። በዚህም የሰውን አካል ይገነባል፣ የተጎዳ እስከማይመስል ድረስ ያሻሽላል። ሰዎች ራሳቸውን የመቀየር ፍላጎታቸው ባስ ሲልም አዲስ ማንነትን ይፈጥራል። ሰዎች ያ ራሳቸው ለማሻሻል የሚሄዱበት መንገድ ሁልጊዜ በቃ ሀሳብ ይሆንባቸዋል። አንድ በጣም ወፍራም የሆነ ደማቅ የሆነ ቀይ መስመር ግን አለ። የሞት አደጋ የተደረሰበት በጣም ብዙ ኬዝ አለ። አንድ ሰው አደጋ ደርሶበት ጅማቱ ቢበጠስ ነርቡ ቢቆረጥ ከሌላ ቦታ ነርቡን እንመልሰዋለን። የዘመናዊ ሕክምና አካሄዶቹ ከጊዜ ወደ ጊዜ ብዙ አይነት ለውጦችን እያመጡ ነው። ሀገር ላይ ደግሞ እንግዲህ አለመታደል ሆኖ ለምሳሌ በመኪና አደጋ በጣም ቶፕ ከሚባሉት ሀገሮች ወደፊት ያለን ሰዎች ነው። ምናልባት ላግ ያደረግነው እኛ ነን። እኛ እዛ ቦታ ላይ ያንን እንደ ጥሩ አጋጣሚ ተጠቅመን ህብረተሰቡን ማስተማር አለብን። ሁለት ነገሮች አሉ። ህክምናው ገበያው ላይ ያለው ነገርና ገበያው ደግሞ ህክምናው ምን ያህል ይስበዋል እሱ ነገር ነው። ስለዚህ እንዲህ አይነት ነገር ሲኖር ምንድነው አንድ ነገር ሽያጭና ግብይት ካለው ሜዲካል ሰርቪሱ ምን ይሆናል? ኮሜርሻላይዝ ነው። ራሳቸውን የሚጠሉ ሰዎች ማይወዱ ሰዎች አሉ። ራሷን ለማሻሻል ስትል ኮምፕሊትሊ በፊት ከነበረችው እና ለኛም በጣም አስደንጋጭ የሆነ መልኩ በቅርብ ጊዜ ነው የሞተችው። ግን ምንድነው ችግሩ? ሰው ሁሉንም ነገር የሚለው ፕላስቲክ ሰርጀሪ ነው። ሰላም ክቡራትና ክቡራን ተመልካቾቻችን፣ ይህ አንድ ጉዳይ ከሀይሚ ጋር ነው። በዛሬው ፕሮግራማችን ስለ ፕላስቲክ ቀዶ ህክምና አጠቃላይ ሀሳብ ያዘጋጀነውን ፕሮግራም ለእናንተ የምናቀርብበት ይሆናል። ተከታተሉ። ከ3000 ዓመታት በፊት የፕላስቲክ ቀዶ ህክምና ታሪክ ይጀምራል። በእርግጥ የቃሉን አውድ ያገኘው ከግሪክ ሲሆን ቅርጽ መስጠት፣ ማስተካከል፣ መቅረጽ የሚል ሀሳብን ይይዛል። በ1862 በተገኘውና በህክምና ባለሙያው በኤድዊን ስሚስ ፓፒረስ በተሰየመው ጥንታዊ የግብጽ ህክምና ጽሑፍ ላይ ከባድና አሰቃቂ የነበሩ የሰው ልጅ አካል ጉዳቶችን እንዲሁም የተለያዩ የቀዶ ጥገና የህክምና ውጤቶችን የያዘ ሰነድ ለፕላስቲክ ቀዶ ህክምና መሰረቱ ሆነ። ኤድዊን ስሚዝ የህክምና ሰነድ በወቅቱ የወታደራዊ ቀዶ ጥገና መመሪያ ሆኖም አገልግሏል። በውስጡም የአካል ጉዳቶችን፣ ስብራትን፣ ከባድ ቁስሎችን፣ እጢዎች ላይ እንዲሁም የተሰበሩ አፍንጫዎችን ለመጠገን የተደረጉ ቀዶ ጥገናዎችን ያመላክቱ ነበር። ሌላው በጥንታዊቷ ህንድ የቀዶ ጥገና አባት ተብሎ የሚጠራው ሐኪም ሱሹርታ አዲስ የመልክ ግንባታን ለዓለም ያስተዋወቀበት ነው። ይሄ በፕላስቲክ ቀዶ ህክምና ላይ ዛሬ ላይ ራይኖፕላስቲክ ተብሎ ለሚጠራው የአፍንጫ ቀዶ ጥገና ስራ ትልቅ መሰረት ይጣለለት ነበር። በጥንታውያኑ የፕላስቲክ ቀዶ ጥገና የህክምና አገልግሎቶች ላይ ለታካሚዎች የሚሆኑ ማደንዘዣ አልነበሩም። በዚህም የኢንፌክሽን አደጋና ተዛማጅ ችግሮች ምክንያት በመሆን በወቅቱ የነበረውን ቀዶ ጥገና አስፈሪ ያደርጉት ነበር። ነገር ግን ወቅቱ ላይ የነበሩ የህክምና ባለሙያዎች አልኮል መጠጦችን ለታካሚዎቻቸው እንደ ማደንዘዣ በመጠቀም ቀዶ ጥገናውን ያደርጉት ነበር። መሰረቱን የሰው ልጅ የጎደለ አካልን መገንባት ያደረገውና ከጥንታዊቷ የግብጽ የህክምና ስርዓት እስከ ዘመናዊ የህክምና አገልግሎት ድረስ መዝለቅ የቻለው የፕላስቲክ ቀዶ ህክምና አሁን ላይ የአካል ጉዳት የደረሰባቸውን ከመጠገን ባለፈ የውበት አገልግሎት ሰጪ በመሆን የህክምናውን ዘርፍ ገበያ መምራት ችሏል። በሀገራችንም የፕላስቲክ ቀዶ ጥገና በተለያዩ የግልና የመንግስት የህክምና ተቋማት ውስጥ እየተሰጠ ይገኛል። ይህንን መሰረት አድርገን አጠቃላይ ስለ ፕላስቲክ ቀዶ ጥገና እንዲሁም በሀገራችን ያለውን የህክምና አገልግሎት አሰጣጥ ምን እንደሚመስል ለመቃኘት በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከ3 አስርት ዓመታት በላይ በህክምና ሙያ ላይ የቆዩ እንዲሁም በፕላስቲክ ቀዶ ጥገና ላይ አሁንም አገልግሎት እየሰጡ ያሉ ትልልቅ የሀገራችን ባለሙያዎችን አናግረናል። ስሜ ዶክተር አብርሃም ገብረ እግዚአብሔር አለርት ኮምፕሬሄንሲቭ ሆስፒታል የፕላስቲክ ሪኮንስትራክቲቭ ኤንድ ሃንድ ኤንድ ፐሪፈራል ነርቭ ሰርጀሪ ሰብ ስፔሻሊቲ ነኝ። የአለርት ሆስፒታል የፕላስቲክ ሪኮንስትራክቲቭ ኤንድ ሃንድ ሰርጀሪ አካዳሚክ
ሄድ ነኝ። ዶክተር አታክልቲ ባራኪ እባላለሁ። የፕላስቲክ ሪኮንስትራክቲቭ እና የሃንድ ቀዶ ሕክምና ባለሙያ ነኝ። ላለፉት 24 ዓመት ይህን ሙያ ነበር የምሰራው። ከዛ ጀነራል ሰርጅን ነበርኩኝ። አሁን የምሰራው ለአዲስ አበባ ዩኒቨርሲቲ ነው። ነገር ግን የሕክምና ሙያዬና ማስተምርበት ግን የአለርት ኮምፕሬሄንሲቭ እና ስፔሻላይዝድ ሆስፒታል ነው። እንግዲህ ምንድነው አሁን ፕላስቲክ ሰርጀሪ ከሰው ልጅ ጋር ለብዙ ጊዜ የኖረ ነው። ሂስቶሪካሊ ስናየው 3000 ዓመት የነበረ ሙያ ነው። ግን እንደ ማንኛውም የቀዶ ሕክምና ዘርፍ ግን ማደግ የቻለው ላለፉት 200 ዓመት አካባቢ ነው። በተለይ በጣም ያደገው የመጀመሪያ ዓለም ጦርነት፣ ሁለተኛ ዓለም ጦርነትና ከዛ በኋላ በተከሰቱ አንዳንድ ተፈጥሯዊና ተፈጥሯዊ ያልሆኑ ችግሮች ምክንያት ሊያድግ ይችላል። እግረ መንገዱንም ቢሆን ብዙ ፈርጆቹን ብራንች እያወጣ የመጣ ትልቅ ዲሲፕሊን ነው። አገራችን ላይ በሚመለከት 4 ዘመኖች ናቸው ያሉት የፕላስቲክ ሰርጀሪ ዘመን የምንላቸው። በፈረንጆች አቆጣጠር ነው የምናገረው 1974 ዓ.ም ከዛ በፊት ወይም በእኛ 1966 ዓ.ም በፊት የነበረው የፕላስቲክና ሪኮንስትራክቲቭ ሃንድ ሰርጀሪ ግልጋሎት ምንም ሬከርድ የለም ለማለት ይቻላል። እኔ ባገኘሁት ንባብ መሰረት አንድ ሰው ብቻ ነው የአንድ ሰው ሪከርድ ነው ያገኘሁት። የዛ ሰው ሪከርድ አዶልፍ ሃሮልድ ይባላል። ሶዶ ሆስፒታል ይሰራ ነበረ። በ1973 በግሪጎሪያን ካሌንደር አንድ ፔፐር ፐብሊሽ አድርጓል። ያ ዘመን ብዙ ማናቀው ዘመን ነው። ከዛ ሁለተኛው ዘመን ደግሞ በ1974 ዓ.ም ጀምሮ እስከ 2003 4 ድረስ የቆየው ዘመን ነው። የዚህ ዘመን 2 ነገሮች አሉት። አንደኛው ከደቡብ ኮሪያ ኤክስፓት ሆኖ የመጡ ዶክተር ዩ የሚባሉ ሰው እኛን የሚያስተማሩ ሰው ለ30 ዓመት በጥቁር አንበሳ ውስጥ ሰርቭ ሲያረጉ ቆይተው በ2003 ዓ.ም ጡረታ ወጥተው ወደ ሀገራቸው ተመልሰዋል። በዚህ ዘመን ግን የመጀመሪያዎቹ የኢትዮጵያን ፕላስቲክ ሰርጅኖች ስልጠና የወሰዱበት ዘመን ነው። ከነዚህ ውስጥም 4 ሰዎችን መጥቀስ ወዳለሁ። ዶክተር ሰለሞን ሀረገወይን የመጀመሪያ ፕላስቲክና ሪኮንስትራክቲቭ ሰርጅን ነው። እንግሊዝ ሀገር ነው የተማረው። የመጀመሪያውም የኢትዮጵያ የቀዶ ጥገና ማህበር ፕሬዚደንት ነው። በሁለተኛ ደረጃ ዶክተር ቀለሙ ደስታ ነው። አሁን ሶዶ አካባቢ ነው ያለው። ሳውዝ ነው የሚሰራው። እሱም እንደዚሁ እንግሊዝ ሀገር የተማረ ነው። ከዛ ቀጥሎ ለመጀመሪያ ጊዜ በሃንድ ሰርጀሪ ሃንድና የፔሪፈራል ነርቭ ሰርጀሪ በደንብ በስነ ስርዓት የሰለጠኑት እዚህ ሆስፒታል ውስጥ ይሰሩ የነበሩ ሰይድ አብዱልቃድር ናቸው። እሳቸው በስነ ስርዓት ስዊድን ሀገር 2 ዓመት ከጀነራል ሰርጀሪ በኋላ 2 ዓመት ተምረው እዚህ ሀገር ለመጀመሪያ ጊዜ ሃንድ ሰርጀሪ ሃንድና ፔሪፈራል ሰርጀሪ የሚባለውን የፕላስቲክ ሰርጀሪ ዘርፍ ሲያገለግሉ የቆዩ ናቸው። በአራተኛ ደረጃ ዶክተር አስራት መንግስቴ እኔ ነኝ የተካሁት። እዚህ አምሪፍ ይሰራ ነበር። አሁንም አክቲቭ ነው። እሱም ፕሮፐር ህንድ ሀገር የተማረ ነው። ያ ዘመን የሁለተኛው ዘመን ነው። ሁለተኛው ዘመን ብዙ ፕላስቲክ ሰርጅን አልነበረም፣ ግን ኢትዮጵያ ውስጥ አትሊስት በኢትዮጵያኖች የፕላስቲክ ሰርጀሪ ሕክምና እና ትምህርት በመጠኑም ቢሆን ሲሰራ የነበረበት ዘመን ነው። ሶስተኛው ዘመን የኛ ዘመን ነው። ይሄ ከ2000 ይጀምርና እስከ 2010 የሚቆየው ዘመን ነው። በዚህ ዘመን የፕላስቲክ ሰርጀሪ ዲፓርትመንት የተቋቋመበት ዘመን፣ በራሳችን ሰዎች ትሬኒንጉ መቀጠል ነው። ትሬኒንጉን ቀጥለን አሁን እናስተምራለን። ምን ማለት ነው? ከዴፊኒሽኑ ምን ማለት ነው? አሁን ለምንድን ነው እንደዛ ምለው? አንዳንድ ሰዎች አሁን ፕላስቲክ ሰርጀሪ ይፈልጋል ይላሉ። ትንሽ በደንብ ስንጠይቃቸው ፕላስቲክ የሚገባ ነው ይመስላቸው። የፕላስቲክ ዕቃ የሚገባ ይመስላቸዋል። እና በደንብ ክሊርሊም ደግሞ የማይረዱም ሰዎች አሉ። ያ እንግዲህ በደንብ እኛም ገለጻ ስላላረግን ፐብሊክ አዌርነሱ በደንብ ስላልተኬደበት ይመስለኛል። ግን ወደ ዴፊኒሽኑ ስንመለስ ፕላስቲክ ሰርጀሪ ፕላስቲክ ውስጥ ከሚል ቃል ነው የመጣው። የግሪክ ወርድ ነው። ለአንድ ነገር ቅርጽ መስጠት ነው። ይህንን ግን ወደ ሙያው ደግሞ ስናስገባው 2 ትልቅ ነገሮችን እናገኛለን። ፕላስቲክ ሰርጀሪ በ2 ብንከፍለው ለጠቅላላው ላለው ለህብረተሰቡ ቀለል ያለ ይሆናል። አንደኛው ሪኮንስትራክቲቭ የምንለው ነው። ሁለተኛ ደግሞ ኤስቴቲክ ፓርት የምንለው። ሪኮንስትራክቲቭ የምንለው በተፈጥሮ ሊሆን ይችላል፣ በአደጋ ሊሆን ይችላል፣ በኢንፌክሽን ምክንያት ሊሆን ይችላል፣ ወይም ደግሞ በተለያዩ እጢዎች የሰውነት አካል ሊጎል፣ ሊበላሽ፣ ሊቆረጥ፣ ሊጎድል ይችላል። እነዚህን ነገሮች ወደ ነበሩበት ፋንክሽናል ቢቻል ከተቻለ በ2 መልኩ፣ አንደኛው ዓላማው ፋንክሽናል ወደሚሰሩበት ስራ መመለስ፣ ሁለተኛ ደግሞ ለእይታም ደግሞ ለሰውየው ለሳይኮሎጂውም ደግሞ የሚመጥን ደግሞ የእይታም እንትን ለዛም የሚመጥኑ አድርጎ የመመለስ ኦፕሬሽኑ ሪኮንስትራክቲቭ ወይ ደግሞ ዳግም የምንሰራው ጥገና እንለዋለን። አሁን ሞር ኦርለስ በአፕሮቹም ሆነ በቴክኒኩም እንደዚህ መጠነኛ የሆነ ልዩነት ሊኖር ይችላል እንጂ በጣም ኦቨርላፕ ያደረገ
አንድ አይነት የሚመስል ብዙ ነገሮች አሏቸው ሁለቱ ትልቅ ቅርንጫፎች። በሪኮንስትራክቲቭ ፕላስቲክ ሰርጀሪ ወይም በመልሶ ግንባታ ቀዶ ጥገና ላይ የተለመደው አሰራር ተደርጎ የሚወሰደው የቆዳ ማጣበቂያ ስኪን ግራፍቲንግ የሚባለው ነው። ይህም የተጎዳ ወይም የተቃጠለ ቆዳን በሌላ ጤናማ የቆዳ ክፍል እንዲተካ የሚደረግበት ሲሆን ለተጎጂ ከሌላ ሰው በተወሰደ ቆዳ የሚተካበት ዘዴ ደግሞ የአሎግራፍት ፕላስቲክ ቀዶ ሕክምና ነው። ይሄ የኩላሊት ንቅለ ተከላንም ያጠቃልላል። በእርግጥ ዘመናዊ የፕላስቲክ ቀዶ ሕክምና ሰው ሰራሽ ቆዳዎችንም ለአገልግሎት ማምረት ጀምረዋል። ለምሳሌ አንድ ሰው አደጋ ደርሶበት ጅማቱ ቢበጠስ ወይ ነርቭ ቢቆረጥ ከሌላ ቦታ ነርቭን ያን እንመልሰዋለን፣ እንቀጥልለታለን። ያኛው ግራፍት እንለዋለን። ሰዎች አደጋ ደርሶባቸው ምናልባት አሁን ሁለተኛው ክፍል ላይ ሲሰራ እንዳያችሁት ብራኪያል ፕሌክሰስ እየተሰራ ነው ማለት እዚህ ጋር ያሉ ነርቮች በአደጋ ምክንያት ተበጣጥሰዋል። እነሱ ተገብተው ይቀጥላሉ። ምናልባት ያን ቦታ ጋፕ ሊኖረው ይችላል። የተቆረጠው ቦታ ካለው ከሌላ ቦታ እንደዚህ አይነት ነገሮች አሁን በጣም ኮመን ናቸው ሀገራችን ውስጥ። ይህ በእንዲህ እንዳለ አሁን ላይ በዓለም የበርካታ ገንዘቦች ምንጭ እንዲሁም የሕክምናውን አውድ መቀየር የቻለ የተባለለት የኮስሞቲክ ፕላስቲክ ቀዶ ሕክምና ነው። የኮስሞቲክ ቀዶ ሕክምና በዋነኝነት የሰው መልክን ለማሻሻል የእርጅና ምልክቶችን ለመቀነስ የሚደረግ ቀዶ ጥገና ሲሆን በሕክምናው የተለመዱ ስራዎችን የአፍንጫ ቅርጽ ማስተካከል፣ ስብን ማስወገድ፣ የጡት መጨመር ወይም መቀነስ፣ የአይን ሽፋን ቀዶ ጥገና፣ መቀመጫን ማስተካከል፣ የፊት ቅርጽን ማስተካከል፣ የከንፈር ሙሌትንም ያጠቃልላል። ሁለተኛው ፓርት ደግሞ ኤስቴቲክ ፓርት። ኤስቴቲክ ፓርት ምናልባት ትንሽ የተለየ ስም በአማርኛ ሲሰጥ የቁንጅና ሲባል የውበት ቀዶ ጥገና ሲባል እሱም ራሱ ትንሽ እንትን ይሆናል ማለት ኤስቴቲክ የምንለው ነገር እንትኖቹ ምክንያቶቹ የሚሰሩበት ምክንያቱ የተለያየ ነው። አንዳንዴ ሰዎች ብዙውን ጊዜ ፈቅደው የተወሰነ አካላችን ይሄ አላማረንም፣ ለምሳሌ አንድ ሰው አፍንጫ በጣም ረጅም ነው፣ ስለዚህ እኔ አልወደድኩትም፣ ስለዚህ ይጠርልኝ፣ ወይ በጣም አፍንጫ ሰፊ ስለሆነ ቀጭን ይልኝ፣ ወንድም ወይም ደግሞ ሴትም ሊሆን ይችላል፣ ቦርጭ ስላለኝ ሰውነት ያለው እንትን በጣም ስለጨመረ እሱ ይቀንስልኝ፣ ከዛ ወደ ጡት አካባቢ ለምሳሌ መቀነስ አለ። እንዲህ የሚሉ ስራዎችን የሚሰሩት እንግዲህ ኤስቴቲክ እንላቸዋለን። ኮስሞቲክ ሰርጀሪ ወይም ኤስቴቲክ ሰርጀሪ የምንለው ነገር አስፈላጊ ነው። ለምንድን ነው አስፈላጊ የሚሆነው? አንድ ሰው ስለ ራሱ ያለው ስለ ሰውነቱ ስለ ቅርጹ ያለው አመለካከት የተሳሳተ አይደለም። ሊሳሳት እንደዛ ቢሆን ኖሮ ጠዋትኛ ስንወጣ አናበጥርም ነበር፣ ፊታችንን አንታጠብም ነበር፣ ልብሳችን ቼክ አናደርግም ነበር። ስለዚህ ሁልጊዜ ለሰውነታችን ያለን ግንዛቤ ሁልጊዜ ቼክ ኤንድ ባላንስ አለ። ስንወፍር ስንከሳ እንዲህ እናውቀዋለን። በዛ የተነሳ ሰዎች በሰውነታቸው ላይ አንዳንድ መስተካከል ለማድረግና ጥሩ ሆኖ ለመታየት ኮንፊደንስ እንዲኖራቸው ለማድረግ ባላቸው ፍላጎት ይህን ነገር እንደ ሮንግ ማየት የለብንም፣ እንዲሁም ፕሮሞት መደረግ አለበት። ጡቴ አላማረኝም፣ ስለዚህ ትንሽ ቀነስ ይደረግልኝ፣ ወይ ደግሞ አንዳንዱ ደግሞ በጣም ትልቅ ይደረግልኝ ይላል። ይሄ አሁን ነው የበሽተኛው ፍላጎት ሲሆን፣ አንዳንዴ ደግሞ ሳይኮሎጂካል ኢንዲኬሽን አሉ። የሚታመሙ ሰዎች አሉ፣ ራሳቸውን የሚጠሉ ሰዎች፣ የማይወዱ ሰዎች አሉ። ለእንደነዛ ሰዎች የሚሰራው ኦፕሬሽንስ አሁን ይሄ ኤስቴቲክ ነው። እኔ ለምሳሌ አሁን ከጊዜ በኋላ መላጣ ሆኛለሁ። ምናልባት እኔ ጸጉር ቢኖረኝና ብፈልግ ከምላጨው ይሄ አሁን ለምሳሌ ምንም ሮንግ የሆነ ነገር የለውም። ሽብሽብነት የሰውነታቸው ኤኒ ቦታ ላይ የሰውነታቸው ግንባራቸው ላይ ሊሆን ይችላል፣ አይናቸው ላይ ሊሆን ይችላል። መሸብሸብ ወይም ደግሞ ምልክት በሚኖርበት ጊዜ እነዛ መሸብሸብ የሚመጣው ጡንቻዎቻችን ባልተወሰነ እንትን መጎተት ሲጀምሩ ነው። አንደኛው ሲላላ አንደኛው ብቻ ሲጎትት ሪንክልስ ወይም የምንለው ወይም ደግሞ መሸብሸብነት ነገር ይመጣል። ስለዚህ የቦቶክስ ዋናው ሁለትን ጥቅም አለው። አንደኛ ቦታውን ይሞላዋል፣ ሁለተኛ በጣም እንደዚህ ሸብሽቦ የሚይዘውን ጡንቻ ለተወሰነ ጊዜ ፓራላይዝ ያደርገውና ያ ቦታ ክሪስ ሳይኖረው እንዲህ ፍላት ይሆናል። የቦቶክስ ችግሩ ምንድነው? የሚያደነዝዘው ለተወሰነ ጊዜ ነው። ከዛ ከ6 ወር በኋላ ፌድ አፕ ያደርጋል። እንዳይመለስ አድርገሽ የሚሰራቸው ነገሮችን ፌስ ሊፍት ማለት የተጨማደደን ወጥሮ ምናምን እንደገና ቦታው ላይ ማሰር ማለት ነው። ያ ነገር እኛ ሀገር ይጠቅማል፣ ይጠቅም ይችላል። ግን ችግሩ ምንድነው? ብዙ ጊዜ እንትን አይደለም። በተፈጥሮ ቆዳችን ቀለም እያለው እየጨመረ በሄደ ቁጥር ጠባሳ የመፍጠር ፕሮባቢሊቲ ወይም ቻንሱ ሀይ ነው የሚሆነው። እንደ አውሮፓውያን አቆጣጠር በ1920ዎቹ ላይ በስፋት በሆሊውድ ውስጥ የውበት ቀዶ ጥገና ፍላጎቶች በይፋ በደንብ የታዩበት ጊዜ ነበረ። ሆኖም የተራቀቁ የሊፖሳክሽን የሕክምና አገልግሎቶች አልነበራቸው። ይህም ከሰውነት ላይ የተለያዩ የስብ ክምችቶችን ማስወገድ እንደዚሁም ደግሞ የሲሊኮን ኢምፕላንት ያሉ
የተራቀቁ የህክምና አገልግሎቶች አልነበራቸውም። በዘርፉ ላይ ያሉ የህክምና ባለሙያዎች የውበት ቀዶ ጥገና ላይ የጡት መጠንን መቀነስ፣ የጀርባ ህመምን ለማከም የሚያገለግል እንዲሁም ከጡት ካንሰር ቀዶ ጥገና በኋላ አካሉን ለመገንባት የሚጠቅም የህክምና አገልግሎት እንደሆነና የኮስሞቲክ ፕላስቲክ ቀዶ ህክምና ለውበት ብቻ እንዳልሆነ የጤና ጥቅሙን አጉልተው ያሳያል። አንዳንዶቹ ቦርደር ላይን ናቸው። ለምሳሌ ትልቅ ብሬስት፣ ትልቅ ጡት ቦርደር ላይን ትልቅ በሚሆንበት ጊዜ የጀርባ ህመም ሊኖረው ይችላል። ውስጡ ፎልዱ ላይ ደግሞ ያሉትን ነገሮች በተለይ ኢንፌክሽን ሲሆን ነገሮችን መከላከል ሊያስቸግር ይችላል። ሰዎች ይቸገራሉ። እንደዛ ይሄ አሁን ከቅንጦት ምናምን እናየው ነገር አለ። ቅንጦትም አይደለም። አሁን ዘወድ ቅንጦትም ማውጣት ፈልጋለሁ። ለምንድን ነው አንድ ሰው ስለ ራሱ ያለው አመለካከት የተሳሳተ እንትን ቢሆን ምንም ጉዳይ ባይኖረው ብዙ ነገሮችን ቼክ አያደርግም። ሳናስበው ጠዋት ቼክ የምናደርጋቸው ቀኑን ሙሉ ቼክ የምናደርጋቸው ብዙ ነገሮች አሉ። መስታወት ብናይ ምንድን ነው የምናደርገው? መስታወት ዝም አንልም ስናደርግ አይደል? ምንድን ነው የምናደርገው? መስታወቱ ትንሽ እንቆማለን፣ ትንሽ እናያለን። እና የሆነ ነገሮችን ለማስተካከል ከፈለግን ምንም ሮግ የሆነ ነገር የለም። ሜዲካል ሪዝንስ አለ። ሜዲካል ሪዝንስ የምንላቸው አንዳንድ እህቶቻችን ወይ እናቶቻችን ታቸው በጣም ከመጠን በላይ ትልቅ ሆኖ ህመም ሁሉ የሚያስከትልበት ጊዜ አለ። በጣም ትልቅ ከመሆኑ ማለት ነው። እና ጀርባቸውን፣ አንገታቸውን ያማቸዋል የሚሸክሙት። አሁን እንደዚህ አይነት ነገሮች ሰርጀሪ ኤስቴቲክ ሰርጀሪ ነው፣ ግን ኢንዲኬሽኑ ሜዲካል ኢንዲኬሽን። ሆኖም እንደ አውሮፓውያን አቆጣጠር በ2020 ብቻ በአሜሪካ 15.6 ሚሊዮን ሰዎች የውበት ቀዶ ጥገና አድርገዋል። ይህም ከቦቶክስ እና ሌዘር ሄር ሪሙቫል ከቀዶ ጥገና ውጭ ያሉ የውበት መጠበቂያዎችን ሳያጠቃልል ነው። ምናልባት ምንድን ነው የሚሆነው? አንድ በጣም ወፍራም የሆነ ደማቅ የሆነ ቀይ መስመር ግን አለ። ቀይ መስመር አለ። ምን ያህል ጊዜ ነው ሰርጀሪ የሚያስፈልግ? እና ሂስቶሪካሊ ብዙ ሰርጀሪዎች የተሰሩ ሰዎች አሉ። ከ100 በላይ ሰርጀሪ የተሰሩ ሰዎች አሉ። ዋይልሽታ የምትባል ሴትዮ አሁን ከ100 በላይ ሰርጀሪ የተሰራቸው $4 ሚሊዮን ነው ያወጣችው እና ኮምፕሊትሊ ከነበረችው በጣም ቆንጆ ከነበረችው አቋማ ትራንስፎርም ነው ያደረገችው። እና እንዲህ ነገሮች አሉ። በዓለም አቀፍ ደረጃ በፍጥነት እየተስፋፋ የሚገኘው የውበት ቀዶ ህክምና በተለይም በደቡብ ኮሪያ፣ በቻይና፣ ቱርክ፣ ብራዚል፣ በአሜሪካ እና በህንድ ትልቅ የህክምና ገበያ ነው። በኤሲያ በምትገኘው በደቡብ ኮሪያ ሲኦል ከተማ ከ500 በላይ ህጋዊ ፍቃድን ያገኙ ታዋቂ የውበት ቀዶ ህክምና አገልግሎት ሰጪ ተቋማት በአመት 650 ሺህ ደንበኞችን ያስተናግዳሉ። በቻይና 80% የሚሆነውን የውበት ቀዶ ህክምና የሚያደርጉት ሴቶች ሲሆኑ ብዙዎቹ ከ25 ዓመት ዕድሜ በታች ናቸው። በአሜሪካ ደግሞ በዋነኝነት ከ30 እስከ 69 ዓመት ዕድሜ ያሉ ወንዶች እንዲሁም ሴቶች ጸረ እርጅና እንዲሁም የሰውነት ቅርጽ ማስተካከያ ቀዶ ጥገናን ያደርጋሉ። በውበት ቀዶ ጥገናዎች ላይ ደንበኞች በውጤቱ አለመደሰት እንዲሁም ደግሞ ከአነስተኛ የቁስል ጉዳቶች እስከ ህይወት አስጊ ችግሮች ሊከሰቱ ይችላሉ። በጣም የተለመዱት አደጋዎች ኢንፌክሽን፣ የሚታይ ጠባሳ፣ የነርቭ መጎዳት፣ የስብ ምች፣ የደም መርጋት ሲሆን የእነዚህ ክስተቶች ሂደት ውስብስብነት በሐኪሙ ብቃት ላይ ተመስርቶ ሊከሰት እንደሚችል መረጃዎች ያሳያሉ። ምክንያቱም በደም መርጋትና በስብ ምች ምክንያት በቀላሉ የሞት አደጋዎች ሊፈጠሩ ስለሚችሉ ነው። የፋት ኢምቦሊዝም እና ተመሳሳይ የነርቭ እንትኖች መጎዳት ኤስቴቲክ እንትን ላይ ሊጨምር ይችላል። ምክንያቱም ፋት ኢምቦሊዝም የሚለው ለምሳሌ ብዙ ጊዜ አንድ ሰው የሆዱ ላይ ፋት በጣም ጮማ ቢኖረው ያንን ጮማ በማሽን የፈጨሽ እየመጠጥሽ ማውጣት ማለት ነው። በኔቸር ምንድነው ፋት እንደዚህ በጣም ብዙ ሰውነታችን ላይ በአንዴ ተበጥብጦ በሚዞርበት ጊዜ እሱን ለማውጣት እንደዚህ በምንመታበትና በምንመጥበት ጊዜ አንዳንድ ደም ስሮች ሊከፈቱ ይችላሉ። አሁን ችግሩ የነዚህ ፋት የምንላቸው ነገሮች እዛ ውስጥ ይገባሉ። እዛ ውስጥ ከገቡ ደግሞ ኖርማል ሰርኩሌሽን ውስጥ ደግሞ ደም የሚሄድበት ቦታ ላይ ከገቡ እሱ አደጋ አለው እና ኢቭን የሞት አደጋ የተደረሰበት በጣም ብዙ ኬዝ አለ። ሰርጀሪ ያለምንም ኮምፕሊኬሽን ሊሆን አይችልም። ሬከርድ ሊሆኑ አሉ። የሐሞት ከረጢት የምንስራ እንቅርት የሚሆን ምንም አይነት ሰርጀሪ ብንሰራ ሊሆን የሚችል ሊከሰት የሚችል ኮምፕሊኬሽን መንገር አለ። በደንብ በጥናት ሪከርድ የሆኑ ፐርሰንቴጆች አሉ። ግልጋሎታችን እና ኮምፕሊኬሽን ሬታችን እዛ መሀል ውስጥ ሊሆን አለበት። ከዙ ጋር ተያይዞ ስፔሲፊክ የሆኑ ኮምፕሊኬሽንስ ሊኖሩ ይችላሉ። እንደ ማይክል ጃክሰን አይነት ኮምፕሊኬሽን እሱ አሁን የተከሰተበት ነገር ሪፒትሊ አፍንጫው ሲሰራ ስካሮች ጠባሳ እየበረታበት እየሄደ እንደዛ አይነት ነገር ሆኗል። ግን ምንድነው አሁን ፊገሩን ማየት ነው ያለብን። ለምሳሌ በጣም ባደጉ ሀገሮች
የሚሰሩ ለምሳሌ የጡት መጨመር ብረስት ኦግሜንቴሽን እነሱን ወስደሽ ምን ያህል ነው ኮምፕሊኬት ያደረገው? የዛ ኮምፕሊኬሽን ሬት የሚያርፈው ኢንዲቪጁዋል አንድ ሰው ስለነገረሽ አይደለም። 1000 ሰዎች ተሰርተው 10000 ሰዎች ተሰርተው ስንቶቹ ኮምፕሊኬት አደረገባቸው? ያ ኮምፕሊኬሽን ሬቱ በዛ በምንፈልገው የማርጂን ውስጥ ካረፈ አክሰፕተብል ነው። ምክንያቱም ሰርጀሪም ሆነ እንደዚህ አይነት ነገሮች መድኃኒትም ጭምር ሊሆን ይችላል። አንድ ሰው ያለ ኮምፕሊኬሽን አንዳንድ ነገሮችን መስራት ያስቸግራል። በጣም የሚያስቸግረው ሰርጀሪ ነው። ስለዚህ እነዚህ ነገሮች በደንብ ማየት ያስፈልጋል። በዓለማችን የሜዲካል ቱሪዝሙን እየመሩ ካሉ ሀገራት መካከል የምትጠቀሰው ቱርክን ጨምሮ ሜክሲኮና ኮሎምቢያ በውበት ቀዶ ሕክምና ላይ ውስብስብ የሕክምና አደጋዎችን እንዲሁም ከፍተኛ የሞት አደጋን ያስመዘገቡ ሀገራት ናቸው። ዛሬ ላይ በዓለማችን ውበት ከመቼውም ጊዜ በላይ እጅግ ተጽዕኖ ፈጣሪ ሆነዋል። የመገናኛ ብዙሃን፣ ማህበራዊ ድረገጾች ሰዎች ራሳቸውን እንዴት እንደሚያዩ አቅጣጫን ይሰጣሉ። ጄኒፈር ሎፔዝ፣ ቢዮንሴ፣ ኒኪ ሚናጅ፣ ካርዲ ቢ በጣም ያማረና ተወዳጅ ሰውነት ነው ያላቸው። ሰው ይወደዋል። እኛም ያንን ለማግኘት ወደ ቀዶ ጥገናው እንሄዳለን። የውበት ቀዶ ሕክምና ማዕከላት በማስታወቂያዎቻቸው ፍጹም የሆነ መልክን እንደ መሰረታዊ አድርገው ያቀርባሉ። በርካታ የማህበረሰብ ክፍሎች የውበት እሳቢያቸው እስኪቀየር ድረስ የስነ ልቦና ተጽዕኖ ፈጥሯል የሚባልለት የውበት ቀዶ ሕክምና በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የውበት ቀዶ ጥገናን በራስ መተማመናቸውን ለማግኘት ራሳቸው ላይ ለውጥ ለማምጣት ይህንን ሕክምና ይወስዳሉ። ኤስቴቲክ ፓርት የትም አገር አይተን እንደሆነ ዋጋው ከሪኮንስትራክት ሰርጀሪ በላይ። ምክንያቱም ያንን የሚፈልጉት ሰዎች ኖሯቸው ብር ኖሯቸው ማውጣት ችለው ይሄ ቢደረግልኝ ይሄን ከፍላለሁ የሚሉ ሰዎች ስለሆኑ ብዙ ጊዜ እኛ ሀገር ብቻ አይደለም የትም ሀገር ብንሄድ ኤስቴቲክ ሰርጀሪ ቫልዩ በጣም ትልቅ። ስለዚህ እንዲህ አይነት ነገር ሲኖር ምንድነው አንድ ነገር ሽያጭና ግብይት ካለው ሜዲካል ሰርቪሱ ምን ይሆናል? ኮሜርሻላይዝድ ነው። እነዛ ነገሮች በመጠኑም ቢሆን ማጥፋት አይቻልም። ግን አንድ መደረግ የሚቻለው ሬጉሌት ማድረግ ነው። ሬጉሌት የሚደረገው ምን ፕራይሱን ሬጉሌት ማድረግ ይቻላል። ሁለተኛ ነገር ደግሞ የሚሰራባትን ኢንስቲትዩሽን ሬጉሌት ማድረግ ይቻላል። ለእንደዛ አይነት ሕክምና በቂ የሆነ ዝግጅት አለው ወይ በግብዓት ደረጃና ባለው የሕክምና እቃዎች ዝግጅት ሲስተም። ከዛ ሶስተኛው ሬጉሌት የምናደርገው ደግሞ የባለሙያን ብቃት ነው። ለዚህ የተቀመጠ የመንግስት ስትራክቸር አለ። እዚህ ሀገር ውስጥ ማንም ሰው 2 ላይሰንስ አለው። አንደኛው ላይሰንስ ከሕክምና ትምህርት ቤት የሚያገኘው ላይሰንስ ነው። ያ ላይሰንስ ወስዶ ለጤና ጥበቃ ሲሰጥ ጤና ጥበቃ ደግሞ በዚህ ካሪኩለም በዚህ አይነት ስኮፕ ኦፍ ፕራክቲስ ይህን አይነት ነገር ተሰራለ ብሎ ይለመድማል። የፕላስቲክ ቀዶ ጥገና በሪኮንስትራክቲቭ ይህም በመልሶ ግንባታ እንዲሁም የውበት ቀዶ ጥገና አገልግሎቶች በተለያዩ የግልና የመንግስት የሕክምና ተቋማት ውስጥ አገልግሎት እየተሰጠባቸው ሲሆን ከትንሽ የጠባሳ ሕክምና እስከ ከፍተኛ የቀዶ ሕክምና አገልግሎት የተለያዩ የፕላስቲክ ቀዶ ጥገና አገልግሎቶች በዋጋ ከ25000 እስከ 500,000 ብር የዋጋ ማዕከል እየተሰጠባቸው ይገኛል። ይህ የዋጋ ተመን የሀገራችን የግል ሆስፒታሎች ከመንግስት ሆስፒታሎች የበለጠ ክፍያ መጠየቅን ልብ ይለዋል። እርግጥ በጣም በዲቴይል የተጠና እና ፐብሊሽድ የሆነ ነገር የለም። ምን ያህል በርደኑ ምን ያህል ነው፣ ምን ያህል ሰው ነው ኢትዮጵያ ውስጥ የሚፈልገው። ስለዚህ ኢንዳይሬክት የሆኑ ቀጥታ ያልሆኑ መረጃዎች አሉ። አንደኛው መረጃ ላንሴት ኮሚሽን በ2018 ያወጣው ዲዛቢሊቲ ሬት በቤት የነበሩ ጥናቶች በኢትዮጵያ ውስጥ ያለው ዲዛቢሊቲ በዝቅተኛ አንደር ኤስቲሜትድ ነበር። እስከ 1.5-2% ምናምን ይላሉ። ግን ላንሴት ኮሚሽን 17 ነው ያለው። 17% ብዙ ነው ለኛ አይደለ? አሁን የምናወራው እንግዲህ ወደ 20 ሚሊዮን ሰው ምናምን ሊሆን ይችላል። ከዛ ውስጥ ግማሹ ፊዚካልና ግማሹ ሜንታል ቢሆን ኤጌንሱ መጣራት ይኖርበት ይሆናል። ብዙ ሰዎች የተሃድሶ ማገገሚያ ፕሮግራም ያስፈልጋቸዋል፣ በእንግሊዝኛ ሪሃቢሊቴሽን የምንለው። ከዛ ሪሃቢሊቴሽን ውስጥ ሰርጀሪ እንደ ሪሃቢሊቴሽን ፕሮግራም ነው። ሪሃቢሊቴቲቭ ሰርጀሪ፣ ፕሪቬንቲቭ ሪሃቢሊቴቲቭ ሰርጀሪ ይባላል። የዛን ጊዜ ፕላስቲክ ሰርጀሪ ይመጣል ማለት ነው። እና እዛ ውስጥ ብዙ ሰዎች እንግዲህ ምንድነው በላንሴት ኮሚሽን የተወሰነው ነገር በ100,000 ህዝብ ባለበት ቦታ 5,000 ቀዶ ሕክምና በአመት መሰራት አለበት ይላል። ከዛ ውስጥ እንኳን የተወሰነውን ፕላስቲክ ሰርጀሪ ሪኮንስትራክቲቭ ሰርጀሪ ሼር ቢያደርግ ያ ማለት ምንድነው በአመት ልንሰራ የሚገባው ሰርጀሪ በጣም ብዙ ነው። አሁን የሚገመተው 7 ሚሊዮን ሰርጀሪ መስራት አለብን ለኢትዮጵያ። ሆኖም እያንዳንዱ የህክምና ሂደት ኃላፊነትንና ጥንቃቄን በሚፈልግበት የፕላስቲክ ቀዶ ሕክምና ላይ ባለሙያዎች እንዲሁም ተጠቃሚዎች እድልንም ስጋትንም ይዘው ቀጥለዋል። ሌፍት ኤንድ ራይት በየትም ቦታ መሰራት ያለበት ነገር አለ።
ፕሮፐር የሆነ ሴንተር በደንብ ፕሮፐር የሆነ ኢንስትሩመንት ያለውና ስኪልድ እና በደንብ በስነ ስርዓት ኳሊፋይድ የሆነ ሰው መስራት አለበት። አዘርዋይስ አሁን ቅድም እንዳልኩሽ ገበያው የሚያባብል ገበያ ነው። የኤስቴቲክ ሰርጀሪ ገበያ ያባብላል። አፎርድ ማድረግ የሚችል በጣም ብዙ ሰው ይኖራል። ስለዚህ ኢዚ ነው፣ ሶፍት እንትን ማለት በቀላሉ ብር ልታገኝ ስለምትችል ብዙ ሰው ወደዛ ሊሳብ ይችላል። ጥሩ ነው መሳቡ መሄዱ፣ ግን ኳሊፋይድ መሆን አለበት። ሰውም ደግሞ ያው በአድቨርታይዝመንት ብቻ ምናምን መሄድ የለበትም። በደንብ ማሰብ መቻል አለበት እና ሁለቴ ቁጭ ብሎ ስለዛ ኮምፕሊኬሽንስ ምናምን መረዳት መቻል አለበት። ዋንስ ግን ያንን ኮንሰንት ወይም ደግሞ ያንን ፈቃድ በሽተኛው ከሰጠ በኋላ ግን ያው እንግዲህ ለሚደርሰው ነገር ያው በሽተኛው ተጠያቂ ይሆናል ማለት ነው። ሐኪሙ ይህን ሳደርግልህ ይሄ ሊፈጠር ይችላል፣ ይሄ ሊሆን ይችላል፣ የዚህ ቻንስ ይህን ያህል ፐርሰንት ነው እና ተስማማለሁ ወይ ካለ አዎ እስማማለሁ ካለ ከዛ በኋላ ሊታይ የሚችለው ነገር ያ የሚሰራው ሐኪም ሪሊ ፕሮፐር በሆነ ፕሮቶኮሉን በተጠቀመ ነገር ሰርት ኢቭን እንደሱን ተጠቅመሽ በየትም ሀገር እኛ ሀገር ብቻ ሳይሆን የትም በጣም ሃይሊ ስኪልድ ሶፊስቲኬትድ የሆነ ሴንተር ላይ ቢሆን ራሱ የተወሰነ ፐርሰንት ኮምፕሊኬሽን ነው። በአጠቃላይ ያው የዘመናዊ ሕክምና አካሄዶቹ ከጊዜ ወደ ጊዜ ብዙ አይነት ለውጦችን እያመጡ ነው የሚመስለኝ። ግሎባሊ ዓለም አቀፍ የሆነው ሁለት ቦታ መክፈል እንችላለን። እንደየ የሀገሪቱ ሕግና ኮንስቲቱሽን ወይ የሚሸጥ ነገር ነው፣ ኮሞዲቲ ነው የሚሸጥ ነገር ነው፣ ወይም ደግሞ ሶሻል ዌልፌር ነው፣ ወይም ደግሞ በነፃ የሚሰጥበት ነው። ለምሳሌ እንግሊዝና ስዊድን ሀገር ብትሄጂ የህክምና እንትን በነፃ ነው የሚሰጠው፣ ነፃ ነው የሚያገኙት። ኖርዌይ ነፃ ነው የሚያገኙት፣ ሶሻል ዌልፌር ነው። መንግስት ያንን ነፃ በማድረጉ ጤናማ የሆነ ህብረተሰብ ስለማፈራ ሪተርን ኦፍ ኢንቨስትመንት አለው ብሎ ያስባል። ግን በዚህ ውስጥ ማያካትታቸው ነገሮች ሊኖሩ ይችላሉ። አንዱ ማያካትታቸው ነገር ኮስሞቲክ ሰርጀሪ ሊሆን ይችላል። ሪኮንስትራክት ሰርጀሪ ግን ወደሽ አይደለም ኖሮሽ አይደለም የምትሄጂው። አደጋ የደረሰበት ሰው የሆነ ነገር አካሉ ሲጎል ያችን አካሉን ወደ ድሮ የነበረበት ስራ እንዲመለስለት የሚሄድ ነው። እኛ ሀገር ላይ ደግሞ እንግዲህ አለመታደል ሆኖ ለምሳሌ በመኪና አደጋ በጣም ቶፕ ከሚባሉት ሀገሮች ወደፊት ያለን ሰዎች ነው። ያለውን ሸጦ ሊመጣ ይችላል፣ ዘመድ ጠይቆ አሰባስቦ ሊመጣ ይችላል። ስለዚህ በዛ ደረጃ ሲታይ አሁን ለምሳሌ በመንግስት ደረጃ በመንግስት ሆስፒታል ውስጥ ኤስቴቲክን በጣም ለመስራት አናደፋፍር። ምክንያቱም ያለው የሪኮንስትራክቲቭ ሰርጀሪ የሚሰራለት ሰው በጣም ብዙ ስለሆነ እነዛ ሰዎች በግድ ተገደው የመጡ ሰዎች እያሉ ለዚህ ስራ የመጡት ግን ምንድነው ለትምህርት። ምክንያቱም በዚህ ሙያ የሚያልፉ ብዙ ተማሪዎች ስላሉ ያንን ሙያ ደግሞ በተወሰነ ደረጃ ምናምን ማየት ስላለባቸው ያንንም ኢንከሬጅ እናደርጋለን። መደምደሚያው ምንድነው? ሁለቱም የቀዶ ህክምናዎች በጣም ያስፈልጋል። ሁለቱ ቅርንጫፎች ኮስሞቲክ ሰርጀሪ እና ሪኮንስትራክቲቭ ሰርጀሪ። ህዝቡ እንዴት ወደዚህ መጣ የሚለው ምንድነው? እንግዲህ ትልቅ ከተማዎች ገጠር ያሉትን መለየት ያስፈልጋል። በገጠር ያለው ሰው ሪኮንስትራክቲቭ ሰርጀሪ ያለም አይመስለውም። ለምሳሌ አሁን በተፈጥሮ ከንፈራቸውና ላንቃቸው የተሰነጠቀ ሲወለዱ ችግር ያለባቸው ሰዎች አንዳንድ ጊዜ ቤተሰብ ምን እንደሚያደርግ አያውቅም። ስለዚህ አሁን እንዲህ አይነት ትልቅ ኮሚኒቲ ነው፣ ወደ 80-85% የገጠሩ ህዝብ እንደዚህ አይነት ነገር ውስጥ ያለው። ግን ጥሩ ነገር ግን ምንድነው አሁን በተለይ በኮኔክቲቪቲ በኢንተርኔት የሞባይል አገልግሎቱ እየተስፋፋ ስለሚመጣ ሌሎች ኢንፎርሜሽኖች ሰዎች ስለሚያገኙ አብረው ይሄን ኢንፎርሜሽን ያገኛሉና ምናልባት ላግ ያደረግነው እኛ ነን። እኛ እዛ ቦታ ላይ ያንን እንደ ጥሩ አጋጣሚ ተጠቅመን ህብረተሰቡን ማስተማር አለብን። ትልቅ ከተማ ውስጥ ግን ምንድነው በጣም የተሻለ እውቀት ያለው ያነበበ በብዛት ደግሞ ብዙ የተጓዘ ህብረተሰብ ስላለ ከጊዜ ወደ ጊዜ እየነቃ የመጣ ይመስለኛልና ዘላስት ፕሮባብሊ 15 ዓመት እና 14 ዓመት በኢትዮጵያ ውስጥ በተለይ የቨርቹዋል ወርልዱ ይሄ የኢንተርኔቱ ሁሉም ሰው ተገናኝቷል አይደል? እና ብዙ ኢንፎርሜሽን ነው የምናገኘው። በዛ ሰዎች የሰሩትን ኢንፎርሜሽን ሎድ ያደርጋሉ። ቻት ጂፒቲ ኮንሰልት አድርገው ምናምን ሊመጡ ይችላሉ። እንዲህ አይነት ነገር ስለደረሰ አሁን የኛ ኃላፊነት ህብረተሰቡን ኢንፎርሜሽን መስጠትና የመወሰን አቅሙን ማሻሻል ነው። ግን በዛ በኩል ደግሞ ብዙ ሰው ያን ፍላጎት እያሳደረ ሲመጣ በቂ የሆነ የሰው ኃይልና በቂ የሆነ ደግሞ ተቋም ያስፈልጋል። እሱ ላይ በጣም ፍራቻ አለ። ፕላስቲክ ሰርጀሪ ሁል ጊዜ ሲባል የሆነ አንድ ባዕድ ነገር ብቻ ሰውነት ላይ ተጨምሮ ተቀጥሎ ምናምን ፕላስቲክ ነገር አድርጎ የሚወጣ ነገር አይደለምና ሰው ያን ማሰብ የለበትም። ሁለተኛ ፕላስቲክ ሰርጀሪ መፍራት የለበትም። አንድን እጅም እግርም የሆነ ሰውነት አካል ወደ ድሮ መመለሻ የህክምና
ዘርፍ። ተመልካቾቻችን በዛሬው አንድ ጉዳይ ከሀይሚ ጋር በፕላስቲክ ቀዶ ሕክምና ላይ ያደረግነው ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። ፕሮግራማችን በቀላሉ እናንተ ጋር እንዲደርስ እንዲሁም ለሌላው ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጣይ በሌላ ፕሮግራም ጠብቃችኋለሁ። ሰላም ቆይ